መገንጠል የሚኖረው ከተገፋ ብቻ ነው እንጂ አይኖርም። የኦነግ የትጥቅ ትግል ምን የሚወሳ ታሪክ አለው? አንደኛ የኦሮሞ ነጻነት ግንባር የውጭ እርዳታ የለውም። በህዝብ ላይ የተመሰረተ በህዝብ ድጋፍ ላይ በህዝብ ተሳትፎ ላይ ገና ከመጀመሩ እኛ በምዕራብ ኦሮሚያ ስንጀምር የኦነግ ትግል ምን ለማግኘት ነው? ስኬት ግብና ዓላማ አድርጎ ያስቀመጠው ምንድን ነው? ለነጻነት፣ ለዲሞክራሲና ለእኩልነት ይሄ ፕሮግራማችን ነው። ለሁሉም እዚህ እንታገላለን። ግን የኦሮሞ ህዝብ ደግሞ የራሱን ድል በራስ የመወሰን የግድ ፕሮግራማችን ስለሆነ አሁንም ሀሳባችሁትም እዛ ውስጥ አብሮ ተካታይ የህዝቦች ነጻነትና ዲሞክራሲ ለእኩልነት የሚለው እዛ ውስጥ የራስን ድል በራስ የመወሰን ከሱዳን መንግስት ከፍልስጤምና ሊባኖስ በኋላም ደግሞ በሀገር ውስጥ ከነበሩ ድርጅቶች ከሻዕቢያና ህወሓት ድጋፍ ነበራችሁ። ጠበንጃ አጣን፣ የሚረዳንም አጣን። በጣም በተወሰነ ገንዘብ የተወሰነ ጠበንጃ በድብቅ ከሱዳን ድብቅ ገበያዎች ገዝተን ከሻዕቢያ ጋር የነበራችሁ ወዳጅነትና የትግል አጋርነት በምን ላይ የተመሰረተ ነበረ? የፖለቲካ ድርድር ያደረግንበት ነገር የለም። መጀመሪያ እኛን ነው የቀዳው ኢህአዴግ ቲፒኤልኤፍ እኛ አስከፍቶ አስወጣ። ብዙ ጉዳት ነው የደረሰብን። እነሱም ታክቲካሊ እነሱን ረድተዋል። ያኔ ይሄ የታወቀ ነው፣ ሪኮርድድ የሆነ ነው። ግን በኋላ ደግሞ እነሱ ጋር ተከዳዱ። ይሄ እንግዲህ እኛ ሁለታችንም የተከዳንን ብለን ተገናኘን ማለት ነው። ባሮ ቱምሳ ብዙ አልተነገረለትም። በተለይ ከእርሶ መስማት የምፈልገው አሟሟቱ ዛሬም ድረስ ያነጋግራል። በተለይ አንድ ሰው ላይ ጣት ይቀሰራል። ባሮ ቱምሳ ማን ገደለው? አሟሟቱ እንዴት ነበረ? በዶ ለክፋት ባሮን ይገለዋል ብዬ አላምን። ምክንያቱም እኔ ከበዶ ጋር አንድ ሴል ውስጥ አንድ እንትን ውስጥ የወጣት የኦሮሞ ነጻነት ግንባር የወጣት ክንፍ ውስጥ አብረን ሰርተናል። ወደዛ ሲሄድም አውቀዋለሁ፣ በትምህርት ቤትም አውቀዋለሁ። ለባሮም ያለውን ከፍተኛ አድናቆትና ጓዳዊነት ምን ያህል በጣም ከፍተኛ መሆኑን አውቃለሁ። ባሮ እንግዲህ እኛ ብቻ ሳንሆን ሁሉ የኢትዮጵያ ትግል ውስጥ የተሳተፉ ብዙዎችም የሚያውቁት ናቸው። ብዙ ፒአርፒም ውስጥ በጣም ከፍተኛ ውይይትና እንትን የነበረው ሰው ነው። ይህንን በእርግጠኝነት አውቃለሁ። ከሜሶንም ጋር የተለያየ የፖለቲካ መስመር ይኑር እንጂ ኦኤልኤፍም ከተመሰረተ ኦነግም ከተመሰረተ በኋላ ከፍተኛ ግንኙነት ያላቸው የፒአርፒ ልጆች እዚህ የተጠቁትን በወለጋ መስመር ብዙዎቹን አስመልጠዋል። የሜሶንም እንደዚህ ይህንን ከነስማቸው መናገር ይቻላል። ሁሉንም መስመር እንደ አገናኝ ነበር ማለት ይቻላል። ባሮ የምትሞግቱበት ትሩፋት አላችሁ? አገኘ ነው አስገኘን ለኦሮሞ ህዝብ የሚያስብላችሁ? አንድ የኦሮሞ ቋንቋ መናገሩም ራሱ ወንጀል ሆኖ የታሰረበት ሰው ብዙ ሰው እናውቃለን እኛ። ከዛ አንስቶ ሊትሬቸር አድርጎለት ትምህርት ቤት አስተምሮበት ከዛ በትንሽ ከትግል ሜዳ ተነስቶ አድጎ ኦሮሚያን በሙሉ አዳርሶ አሁን አጠቃላይ የኦሮሞ ህዝብ የስራ ቋንቋ ሆነ። በሀገራችን የተከሰተውን የለውጥ አየር ያመጣነው እኛ ነን የሚሉ ድርጅትና ፓርቲዎች፣ ቡድንና ግለሰቦች ጨምራሉ። ይህን ዛሬም ድረስ እንሰማዋለን። ለመሆኑ በእርሶ የሚመራው ኦነግ ለዚህ ለውጥ ድርሻ ነበረው? ወጣቶችን በብዛት እንትን ብትጠይቅና ሄደ ኢንተርቪው ብታደርግ ማን አመራር ሰጣቸው፣ ማን ሎጂስቲክስ ሰጣቸው፣ ማን እንትን ሰጣቸው ይነግሩሃል። ተደራጅተን ግን እዛው ክርክር ውስጥ ነው። ምክንያቱም አሁን ያለንበት እንትን ዋነኛው ባለ ድል ባዮች ከቲፒኤልኤፍ ጋር በጣም ከፍተኛ እንትን የነበራቸው ነው። ለነሱ መተው ይሻላል። ቄሮ የማን ነው ማለቴ ስምሪቱ፣ መልእክት፣ ትእዛዝና መመሪያ አውራጁ ማን ነው? ማንም ሰብሳቢያቸው ነው ወይስ አሁን እነሱንም ተከፋፍላችኋቸዋል? ቄሮቹ ሲመራቸው የነበረ አደረጃጀታቸው፣ ታክቲካቸው፣ በመሬት ላይ ፕሮግራማቸው እንዴት ነው ተያይዞ ሲሄድ የነበረው ይህንን ሊያስረዱ የሚችሉ አሉ። አብይ ባይመጣ ኖሮ ኦነግ የሀገር ቤትን መሬት አይረግጥም ነበረ። እድሜ ለአብይ የሚሉ ሰዎች አሉ። አብይ እንደ ግለሰብ እናከብረዋለን፣ ግን እንደ መንግስት ደግሞ ካወሰድክ
መንግስታዊ ብቻ አይደለም። አሁን የሽግግር መንግስት የሚባለው ይህንን ችግር በጥሩ ሁኔታ መርቶታል የሚል እንትን የለንም ግምገማ። በደንብ ማኔጅ አላደረጉትም። ጥሩ አጋጣሚ ነበር፣ አሁንም እያደረጉት አይደለም። የኦነግ የትጥቅ ትግል ምን የሚወሳ ታሪክ አለው? የኦነግ ትጥቅ ትግል ምን የሚወሳ ታሪክ አለው? አንደኛ የኦሮሞ ነጻነት ግንባር የውጭ እርዳታ የለውም። በህዝብ ላይ የተመሰረተ በህዝብ ድጋፍ ላይ በህዝብ ተሳትፎ ላይ ገና ከመጀመሩ እኛ በምዕራብ ኦሮሚያ ስንጀምር ጣልቃ ልግባቦት ከሱዳን መንግስት ከፍልስጤምና ሊባኖስ በኋላም ደግሞ በሀገር ውስጥ ከነበሩ ድርጅቶች ከሻዕቢያና ህወሓት ድጋፍ ነበራችሁ። ገና ትግል ስንጀምር የነበረንን ታሪክ ልንገረኝ። ጠበንጃ አጣን፣ የሚረዳንም አጣን። በጣም በተወሰነ ገንዘብ የተወሰነ ጠበንጃ በድብቅ ከሱዳን ድብቅ ገበያዎች ገዝተን ሽንኩርት ጆንያ ውስጥ ደብቀን ነው ወደ ወሰን ወደ ቤጊ ወሰን ያደረስ ነው። ያ ስላል ምንም በቂ አይደለም። መጀመሪያ የገባ ነው 17 ሰዎች ነው። ያ ጠበንጃ ወደ 78 ብቻ ነው። ሌሎች እንዲሁ ባዶ እጃችን ነው የገቡት። ባዶ እጅ እንዳይሆኑ ይሄ ቀስት ነው የተለማመን ነው። ይሄ እውነተኛ ታሪክ ነው። እንደዛም ሆኖ ያንን ወስደን ወደ ወሰን ላይ የሆነ መንደር ውስጥ ነው የተዘጋጀ ነው። እስክንዘጋጅ ድረስ የመንግስት የደህንነት አባሎች ፖሊሶች መጥተው እንዳይወስዱብን መሬቱን በጣም ዲፕ ቆፍረን እዛ ውስጥ ነው የደበቅ ነው። አንድ ቀን እንዳጋጣሚ ሆኖ የመንግስት ሰራዊት በትራክ ሎሪ ነው የሚሉት እነሱ መጥተው እኛ ግቢ ገቡ። ለምን እንደመጡም አላወቅንም። እኛ ቋንቋ አንችልም፣ ቋንቋ የሚችሉትን ነው ይላክንባቸው። በቃ አለቀልን ወሰዱ ብለን ሁላችንም ወደ ውስጥ ገብተን ያ ቋንቋ የሚችለው ወደዛ ሄዶ አናገራቸው። ለቅሶ ውስጥ ገባን። እኛ ወደ ውስጥ ገብተን በቃ ተወሰደ። ኢንፎርሜሽን አግኝተው ነው የመጡት ምናምን። እንደ አጋጣሚ ግን እነሱ ተቸግረው ሰው እዛ ቦርደር ላይ ይዘዋል። ይህ ሰውዬ ኦሮምኛ ነው እንጂ ምንም አይናገርም። አስተርጓሚ ፍለጋ ነው ይመጣ። ያ ሁሉ ታልፎ ያችን ይዘን ነው የገባነው። እንግዲህ በዛ ነው ይሄ የውጭ እርዳታ የኦሮሞ ነጻነት ግንባር ምናልባት የሚወሳው ገና ወደ መጨረሻ የደርግ ዘመናት ውስጥ የህዝባዊ ግንባር ሓርነት ኤርትራ ታጋዮች እኛ ጋር መጥተዋል። ከአሶሳ አብረን ተዋግተናል። ከዛ ያ የደርግ የመጨረሻ ጊዜያት ሁሉም ደርግ እንዲወድቅ ስለሚፈልጉ የሱዳን መንግስትም እነሱም እኛን ወደ መርዳት የገቡት ያንን አንክድም። በነገራችን ላይ የአሶሳውን ኦፕሬሽን ትኮሩበታላችሁ እንዴ? ጅምላ ጭፍጨፋ ነበረ የተባለው ጭፍጨፋ የሚባል ከሻዕቢያ ጋር አብራችሁ ግንባር ፈጥራችሁ ነበር ውጊያውን ያካሄዳችሁት። ጭፍጨፋ የሚባል ነገር አልነበረም። ጭፍጨፋ እንጃ እኛ አዲስ ሰፋሪዎች ላይ ጭምር ነበረ። ብዙ ሲቪል ዜጎች ተጎድተዋል። እንጃ ያንን ኢንፎርሜሽን ያለን የማንክደው አንድ ቦታ ልጆች ሄደው እንዲሁ ትምህርት ሲሰጡ ወደ ዓላማቸውን ሲያልፉ አንድ መንደር የደርግ ሄሊኮፕተር መጥቶ እዛ ላይ ቦምብ ወረወረ። ታጋዮችም ህዝቡም አዛሙተዋል አብሮ። ያንን አውቃለሁ። በኋላ ያንን መመርመርም አልቻልንም። ውስድሮ ነው ያደረግነው። የደርግ ኃይል በጣም በከፍተኛ እንትን ስለመጣት ነው የወጣን። የኛ አባሎችም ህዝቡም አብሮ የሞተበት እሱን ነው የማስታውሰው። ሌላው የጭፍጨፋ መንደር ገብቶ ምናምን እውነቱን ለመናገር በዛ ጊዜ እንዲህ አይነት ክስ ይቀርብባችሁ ነበር። ኦነግና ሻዕቢያ ግንባር ፈጥረው እዛ ባሉት ሲቪል ነዋሪዎች ላይ ማቃጠል፣ ጎጆ ቤቶችን ማንደድ እና ሲቪል ዜጎችን መግደል እንደውም የአሶሳው ጭፍጨፋ ነበር ይባል ነበር። ምንም አልነበረም።
የነበረው ምንድነው አንድ ጊዜ ስፔል ገብቶ እንትን ጭፍጨፋ ጆን ጋራንግ ያንን ወደኛ እንትን ብሎ በነገራችን ላይ የጆን ጋራንግ ነገር ሲነሳ እናንተ በምስራቅ ኢትዮጵያ ቀደም ሲል በምዕራብ ኢትዮጵያ ቀጥሎም በምስራቅ ኢትዮጵያ በነበረው የኦነግ የትጥቅ ትግል እንቅስቃሴ ውስጥ ከሶማሊያ ታጣቂዎችና አብዛኛውን ጊዜ ጦርነታቸው የነበረው ከጆን ጋራንግ ሰራዊት ጋር ነው የነበረው። የኢትዮጵያ መንግስት ተቃውማችሁ ነው የወጣችሁት። ከጆን ጋራንግና ከሶማሊያ ታጣቂዎች ጋር ያን ሁሉ ኃይላችሁን መጨረሳችሁ ምንድን ነው ግንኙነቱ? ሁለቱም የተለያየ ታሪክ ነው ያላቸው። የሶማሊያ ታጣቂዎች ጋር ውጊያ አልነበረም። ውጊያ የነበረው ገና የኦሮሞ ነጻነት ግንባር የትጥቅ ትግል ሲጀምር 76፣ 77፣ 78 አካባቢ በተለይ 76 እና 77 እና 78 አካባቢ የሶማሌ ጦር ገፍቶ እስከ አዋሽ እስከ ድሬዳዋ የወረረበት ጊዜ ነው። ያኔ ሲመጡ ገጠሩን በሙሉ ነው ገብተው ዘረፋ፣ ሴቶች መድፈር ምን ውስጥ የገቡት 69፣ 67፣ 69፣ 68 ያኔ የግድ ህዝቡ እንዲፈል ለማድረግ ማነው የተቻለውን ያህል ከነዛ ከሶማሌ ጦር ጋር ነው ውጊያ የተገባው። ብዙ ነው ውጊያ የተደረገው ከሶማሌ ጦር ጋር። የሶማሌ ጦር ወደ ኋላ ሲመለስ ደግሞ ደርግ ይሄ ኃይል ከዛ ማድረግ የለበትም የሚል ትልቅ ወረራ ኦፌንሲቭ ነው ያደረገው። ሁለቱ መሀል ነው ተጠምዶ ውጊያ ሲያደርግ የነበረው የኦሮሞ ነጻነት ግንባር። ከሁለቱም ሰርቫይቭ አደረገ አኖረ። እዛ ምስራቅ ነው እንግዲህ ይሄኛው የምዕራቡ የተለየ ነው። እነሱ በፊት ነው እኛ እዛ ያንን አካባቢ ይዘን መዋጋት የጀመርነው። ይሄ የበጊ ቆላዎችን፣ የግዳሚ ቆላዎችን፣ የደምቢዶሎ ቆላዎችን፣ አሶሳ የነዚህ አካባቢዎች ነው የነበረው እኛ እንቅስቃሴ። እኛ 81 ነው የገባ ነው። እነሱ ደግሞ እንደገና በ84 85 ነው የጀመሩት። ጆን ጋራንግ ያውቃሉ የእኛን እዛ አካባቢ እንቅስቃሴ። ከነሱ ውስጥ ብዙዎቹ ኦፊሰሮች እዚህ የነሱ እንቅስቃሴ ነው ውጊያ እንገባለን ከነሱ ጋር ገባ። በዚህ አንዋጋም በሌላ አሉ። ግን ደርግ ጆን ጋራንግን ማነው ፕሬሸራይዝ አድርጎ ግፊት አድርጎበት በዛው እንዲጀምሩ የኛ እንቅስቃሴ አካባቢ ብቻ ሳይሆን እኛ እየሸሸናቸው እንደገና ደጀን የኛን ደጀን ለማፍረስ ውጊያ መጡ። ያኔ የምታደርገው ነገር የለም ራስን መከላከል ነው። ከዛ በኋላ አሶሳ ነው ቤዝ ያደረጉት። ድሮ በጋምቤላ ነበር። ይሄ ሁሉ የደርግ የስትራቴጂ ነው እኛን ዋይፕ አድርጎ ከዛ አካባቢ ለማስለቀቅ። እኛ ደግሞ ሰርቫይቫል ነው የመኖርና ያለመኖር ነው ለኛ። የግድ ትከላከላለህ። ይሄ ነው ውጊያውን የፈጠረው። በነገራችን ላይ ከሻዕቢያ ጋር የነበራችሁ ወዳጅነትና የትግል አጋርነት በምን ላይ የተመሰረተ ነበረ? በመርህ ላይ መርህ ነበረው? መርህና የፖለቲካ ድርድር ያደረግንበት ነገር የለም። ያደረግን ትብብራችን እስከ መዋጋት ድረስ ያደረሳችሁ እሱ እንዴት ነው የመጣው? ያኔ በ86 87 በፈረንጅ አቆጣጠር ማለት ነው እኛን ከዛ ደርግ እንደገና በትልቅ ኃይል እኛን ገፍቶ ከዛ ለማስወጣት መጣ። ሻዕቢያ ላይ ደግሞ ሌላ ተመሳሳይ ወረራዎች ተሞክረዋል ብዙም ጊዜ። እኛ ከዛ አካባቢ የመልቀቅ ለስትራቴጂካዊ ጥቅማቸው ለነሱ በጣም የሚጎዳ ነው። ሱዳኖችም እንደዚሁ ናቸው። ያችን በር ከፍተው የትብብራችን ደርግን በዛ አካባቢ አብሮ የመዋጋት አንድ ጊዜ ያደረግነው ነው። ከዛ በኋላ እነሱ ውዝድሮ አድርገው ወደ ቦታቸው ነው የተመለሱት። እንደገና በ98 99 ኢትዮጵያና ኤርትራ ውጊያ ሲገቡ ለራሱ የግል ትፈላለጋለህ ለኛ ከፈቱልን። እነሱም ይፈልጋሉ እኛም እንፈልጋለን። ያኔ ደግሞ ተገናኘን እንደገና ማለት ነው። በባድመው ጊዜ ማለት ነው። በባድሜ ውጊያ ሳይሆን እንዲሁ በአጠቃላይ በኢህአዴግ ወቅቱን ነው የምለው። ወቅቱ ከዛ በኋላ እንደ እናንተ ምንም እዛ ሰራዊቱም ያኔ ሰራዊትም አልነበረንም እኛ ኤርትራ ውስጥ ገና ያኔ ገና እንደ የስራ ቦታ ገና የፖለቲካ ሰዎች የገቡበት የጠላት ወዳጅ ነው አይነት ነው። እንደዛ በዛ ላይ ሳይሆን አጠቃላይ መጀመሪያ እኛን ነው የቀዳው ኢህአዴግ ቲፒኤልኤፍ እኛ አስከፍቶ አስወጣ። ብዙ ጉዳት ነው የደረሰብን። እነሱም ታክቲካሊ እነሱን ረድተዋል። ያኔ ይሄ የታወቀ ነው፣ ሪኮርድድ የሆነ ነው።
ግን በኋላ ደግሞ እነሱ ጋር ተከዳዱ። እንግዲህ እኛ ሁለታችንም የተከዳንን ብለን ተገናኘን ማለት ነው። እርሱም ሌሎች የኦነግ አመራሮች ውጊያ መሀል የተጧጧፈ ውጊያ መሀል የገባችሁበት ጊዜያት አለ? ለምሳሌ እሱ? አዎ ብዙ ጊዜ ገብተናል። ማስታውሰው ትልቁ ውጊያ የነበረው 86 ነው 87 88 ወደ ጁን ሰኔ አካባቢ ነው። 88 ሰኔ አካባቢ ነው። ደርግ በበጊ በኩል ወደ 2 ብርጌድ ይዞ መጣ። ስፔሌ ደግሞ ከኋላ 1 ብርጌድ እና 2 ባታሊዮን ይዞ መጣ። እኛ ምሽግ ነው ይዘው ነው የነበረው። መምጣቱም ኢንፎርሜሽኑ በደንብ አልተሰማም። የሄሊኮፕተር ቦምብ ብቻ መወርወሩ ነው የሰማነው። ያየነው ቀን ነው፣ ቀን በ7 ሰዓት አካባቢ ነው። ያ ቦምብ እዚህ ቆመን ሳለን እዚህ በአጠገባችን በካምፑ አዛዥና በእኔ መሀል ነው የወረደው ያ ቦምብ። ከዛ በኋላ ወረራ ኢሚዲየትሊ ተጀመረ። ወደ 11 ሰዓት 12 ሰዓት ነው ውጊያው የቆመው የደርግ 5 ሰዓት ያለማቋረጥ ከ1 ሰዓት ከ7 ሰዓት ጀምሮ እስከ 12 ደረጃ ማለት ነው። ወደ 12 አካባቢ ሲመሻሽ ነው በቃ የቆመው። ብዙ ተጎድታበት ያለማቋረጥ ሄሊኮፕተርም ደግሞ መጥቶ በላይ እንትን ይላል። የስፔሌው ኃይል አልደረሰም። ያ የስፔሌው ኃይል ቢደርስ ኖሮ እኛ አለቀልን ማለት ነው። የስፔሌው ኃይል አልደረሰም እና ይህንን ተመታ። የስፔሌው ኃይል በነጋታ ነው የሚመጣው። ይህኔ ደግሞ የደርግ ኃይል በጣም ተመቶ የሚያፈገፍገው ተፈግፎ የሚሰዋው ተሰውቷል። የስፔሌው ኃይል ገና ከኋላ ሲመጣ ደግሞ 5 ቀን ነው የተዋጋ ነው ከስፔሌ ጋር። እሱ ነው በጣም ይበረታበት። ይመጣል፣ ይመታል፣ ይመለሳል፣ ሌላ ኃይል ይጨመራል። ይሄ እዛች ካምፕ ባንጋ የሚባል የድንበር አካባቢ ነው። ይሄ ያኔ የተደረገ ውጊያ ነው። በኋላ ስፔሎችም ተዳክሞ የሄሊኮፕተር ድጋፍ በቀን ከላይ ነው የሚሰጠው። ይሄ ነበር ነው። እነዚህ ሌሎች ውጊያዎች እንግዲህ ብዙ ናቸው የተሳተፉባቸው። ስለዚህ አመራር አካላቱም ውጊያው ብዙ የተሳተፉ አሉ፣ የተሰዉ ብዙ ናቸው፣ በጣም ብዙ ናቸው። 2 ስሞችን ላንሳ፣ ለምን እንደመረጥኳቸው እንጃ። እና ስለነዚህ 2 ሰዎች ደግሞ በጥቂት መስመር ግለጹልኝ። አባ ጫላ ለታ የኦቦ ሌንጮ ለታ ታላቅ ወንድም። በጫላ ገና በተማሪዎች እንቅስቃሴ ጀምሮ እንታወቃለን። ድርጅትም በእግሩ እንዲቆም ካበረከቱ ሰዎች በጣም ጎላ ብሎ ያለ ሰው ነው። እንደገና ወደ ሱዳን ስወጣ እሱ ከኔ ቀድሞ በጅቡቲ በኩል የወጣ ስለሆነ የተቀበለኝ እሱ ነው። የትጥቅ ትግሉንም ስንጀምር አብረን ነው የጀመርነው፣ አብረን ነው የገባነው። እኛ በዚህ በመርዝ እንትኑ ስንጠቃ እነሱ ሌላ እዛው በጎን ሌላ በጊ ውስጥ ነበሩ። ለዚህ ነው ያመለጡት እንጂ ያው በወጥመዱ ውስጥ በፕላኑ እንደነበሩ ነው በኋላ የሰማሁት። ግን እንዳጋጣሚ ሌላ ስምሪት ላይ ነበሩ። ከዛ ጊዜ ጀምሮ ትግል ውስጥ ነው ያለነው አብረን። አሁንም አሉ? ጀርመን ናቸው? አሜሪካ ነው ያሉት። አሁንም የኦነግ አባል ናቸው? የኦነግ አባል አመራር አካል ነው። ለምንድን ነው ወደ ሀገር ቤት አልመጡት? መጥቶ ነው 2 ጊዜ መጥቶ ነው የተመለሰው። ብዙ ጊዜ መጥቶ በስራም ላይ ረድቶን ነው የተመለሰው። በነገራችን ላይ የፖለቲካ መስመር ልዩነት በቤተሰብ መካከል፣ በወንድማማቾች መካከል፣ በድሮ ጓዶች መካከል ኩርፊያን ይፈጥራል፣ ቅራኔን ይፈጥራል። እንዲህ አይነት ባህል አለ እናንተ ጋር? ለምሳሌ አባ ጫላ ያሉበት ቦታ ይታወቃል። ኦቦ ሌንጮ ያሉበት ቦታ ይታወቃል። ይነጋገራሉ። እርግጠኛ ኖት? እርግጠኛ ነኝ። እኛም እንነጋገራለን። እናረጋግጥላለሁ። እሺ፣ ባሮ ቱምሳ የኢጫት መስራች አባል፣ ቅድም ተነጋግረናል። በኋላ ላይ ድርጅቶቹ መመታት ሲጀምሩ ኢማሌድህ ከፈራረሰ በኋላ እነ ወዝሊግ እነ ሜሶንም መበላት ከጀመሩ በኋላ ወደ ኦነግ ተቀላቅለዋል። በደርግ የተገደሉት የቄስ ጉዲና ቱምሳ ወንድም ነው።
በ1981 መፈንቅለ መንግስት የተገደሉት የሜጀር ጀነራል ደምሴ ቡልቶን እህት ወይዘሮ ወርቅነሽ ቡልቶን አግብቶ 3 ልጆችን አፍርተዋል። ናሲሴ፣ አየቱ፣ ኤጀርሳ የሚባሉ 3 ልጆች አሉት። ባሮ ቱምሳ ብዙ አልተነገረለትም። በተለይ ከእርሶ መስማት የምፈልገው አሟሟቱ ዛሬም ድረስ ያነጋግራል። በተለይ አንድ ሰው ላይ ጣት ይቀሰራል። ባሮ ቱምሳ ማን ገደለው? አሟሟቱ እንዴት ነበረ? መቼስ ኦቦ ዳውድ እቺ ሚስጥር ከእርሶ በስተቀር የሚያውቅ ሰው የለም ብዬ አልልም፣ ግን ከሚያውቁት ሰዎች እውነቱን ከሚያውቁት ጥቂት ሰዎች መካከል አንዱ እርሶ ነው። እኔ እዛ አልነበርኩም። እሱ የተሰዋው በምስራቅ ነው ሐረርጌ እና የተነገረን ነገር ቢኖር ስብሰባ ላይ ነው የቆዩት። ስብሰባውን ከጨረሱ በኋላ እሱን ገደለ የሚባለው የትግል ጓዳችን ነው በዶደቻሳ እና በምን አይነት ሁኔታና ምን አይነት ተፈጥሮ ይሄ እንደሆነ አይታወቅም። እስካሁን ግን ድርጅት አመራር አባልነቱ የሚያውቁት ነገር የለም። ምክንያቱም ወይም የደረሰው ሪፖርት የሰማችሁት በድሮ ለክፋት ባሮን ይገለዋል ብዬ አላምን። ምክንያቱም እኔ ከበድሮ ጋር አንድ ሴል ውስጥ አንድ እንትን ውስጥ የወጣት የኦሮሞ ነጻነት ግንባር የወጣት ክንፍ ውስጥ አብረን ሰርተናል። ወደዛ ሲሄድም አውቀዋለሁ፣ በትምህርት ቤትም አውቀዋለሁ። ለባሮም ያለውን ከፍተኛ አድናቆትና ጓዳዊነት ምን ያህል በጣም ከፍተኛ መሆኑን አውቃለሁ። ምን ተፈጠረ እስካሁን ሚስጥር ነው፣ ለሁላችንም ሚስጥር ነው። መገዳደልማ እንዳውም በዛ ጊዜ የፖለቲካ እንትን በሀፓም ውስጥ የነበረ ነው። ለጌታቸው ማሩ የገዛ ጓደኞቻቸው ናቸው። የፖለቲካ እንትን የለውም። ምናልባት ጊዜያዊ የሆነ ስሜት ወይም የንዴት ወይም ደግሞ ሌላ ነገር እንትኑ ለሌላ ሰው እንትን አድርጎ ይሄ እስካሁን ድረስ ለሁላችንም ሚስጥር ነው እንጂ ለፖለቲካ እንትን ብሎ በዶ አልገደለውም። ይሄንን በእርግጠኝነት መናገር ይችላሉ። እኔ በዶንም ባሮንም ስለማውቀው። ባሮ ግን እንዴት አይነት ነበር በባህሪው? ባሮ እንግዲህ እኛ ብቻ ሳንሆን ሁሉ የኢትዮጵያ ትግል ውስጥ የተሳተፉ ብዙዎቹም የሚያውቁት ናቸው። ብዙ ፒአርፒም ውስጥ በጣም ከፍተኛ ውይይትና እንትን የነበረው ሰው ነው። ይህንን በእርግጠኝነት አውቃለሁ። ከሜሶንም ጋር የተለያየ የፖለቲካ መስመር ይኑር እንጂ ኦኤልኤፍም ከተመሰረተ ኦነግም ከተመሰረተ በኋላ ከፍተኛ ግንኙነት ያላቸው የፒአርፒ ልጆች እዚህ የተጠቁትን በወለጋ መስመር ብዙዎቹን አስመልጠዋል። የሜሶንም እንደዚህ ይህንን ከነስማቸው መናገር ይቻላል። ሁሉንም መስመር እንደ አገናኝ ነበር ማለት ይቻላል። ባሮ ከፍተኛ ብስለት ያለው የነበሩ ሰው ነው። ሁሉ ሰው ያውቀዋል። ወታደራዊ ሰውነቱ በኋላ በትጥቅ ትግሉ እና ባሮ ስለሁላችንም ትልቅ ያጣነው ሰው ነው። በነገራችን ላይ አውራጃዊነት የግንባሩ አደጋና ትልቅ ፈተና ሆኖ ይጠቀሳል። ወለጌ፣ ሸዌ፣ የምስራቅ፣ የምዕራብ ኦሮሞ፣ የመሀል ሀገር የሚል ታፔላ የመለጣጠፍ ነገር ነበረ በኦነግ ውስጥ ነበረ። አሁንም አለ ኦነግ ውስጥ። ይሄ የለም አሁን የለም ኦነግ ውስጥ። እሺ ትጥቅ ትግል እና እሱን ነው አንደኛ በዚህ በምስራቅ ውስጥ በተደረገው የትጥቅ ትግል ከአመሰራረቱም እንደገና ከአደረጃጀቱም እንደገና ከመዋቅር ውስጥና መዋቅር ውስጥ ደግሞ ግዳጅና ወሳሰድ የተሰባጠረ ከሁሉም እንትን የሆነ በፕሪንሲፕልና በኢዲዮሎጂ ላይ የተመሰረተ ነው። በወለፍ ውስጥ የለም ይሄ በፍጹም። እዛ ከነስማቸው ከነ ሪኮርዱ አለ። የወለጋ ልጆችም ነበሩ፣ የመሀል ሀገርም ነበሩ፣ የባሌ የአርሲ ይሄ ሪኮርድ ዶኖ እስካሁን የመጣ ነው። ያምቦስ የሸዋ ማለት ያምቦ ሁሉ ነው። ኦነግ ውስጥ አሁንም ቢሆን ድሮም ቢሆን ይሄ የለም። ይሄ የተከለከለ ነው በእኛ ጋር። አመራሩም ውስጥ አባሉም ውስጥ ከላይ እስከታች ስብጥሩ መጥተህ እኛ ኦፊስ መጥተህ ማየትና እንደገና ሌሎችን ማናገር ትችላለህ። የተከለከለ ነው። ኦፌኮ የተመሰረተ አካባቢ ከፕሮፌሰር መራራ ጉዲና ጋር ድርጅታችሁ የሚወራወሩ ቃላት ነበሩ። እንዲያውም እሳቸው እንደሚሉትም ከሆነ በዛን ጊዜ ጦቢያ መጽሔት ላይ እንዳሰፈሩት አይቻለሁ። በሚስዮናውያን ብስኩት ያደጉ
በብዙ ቃላት ነበሩ። ቀን ቀን አማራን ሲሳደቡ ይውላሉ፣ ማታ ማታ አማራ ሚስቶቻቸውን አቅፈው ይተኛሉ አይነት ነገር። ይሄ ሁሉ መወራወር ነበር በመካከላቸው። ምክንያቱም እነሱ ወገኖች ገለል የማድረግ እናንተ ሻዋ የማለት ነገር ስላመጣችሁ ነው። አይደለም፣ ከእውነት የራቀ ነው። መረራ ያንን ለምን እንደጻፈና እንዴት እንደጻፈ ለምን እንዳለ ከሱ ራሱ ብትጠይቅ ይቻላል። እኔ ትንሽ ይቸግረኛል እዛ ላይ ኮመንት ማድረግ። ግን እንደምረዳው ከሆነ አሁን ይቆጨዋል ይመስለኛል። እንዲሁ ግን አልጠየቅኩትም። ኤኒዌይ መረራ በቅርበት አውቀዋለሁ። እስር ቤትም ከርቸሌ አብረን ነበር። ዋናው ያለችው እዛ ነው። አሁን በዛ ቦታ የለም መረራ። ሜሶንና ኦነግ መሀል የነበረ እነዚህ መጠነኛ ልዩነት እና መፎካከር እሷን ወደዛ ወስደው ከሆነ ካልሆነ በስተቀር የለም። እሱ ኦፌኮን ራሱን ብትወስድ ወይም ደግሞ የእሱን ድርጅት እኔ አካባቢ የተወለዱ ልጆች አሉ እዛ ውስጥ እሱም ጋር የሸዋ አይደለም የእሱም ራሱ ብዙ አለው። ከብዙ ቦታ አመራርም ውስጥ ከታችም አውቃቸዋለሁ። ብዙ አባሎችን ነው የማውቀው። እቺ የቀበሌ የአውራጃ የክፍለ ሀገር መወራወር ሁሉም የፖለቲካ እንትን ውስጥ ያለ ነው። የኛ አማራ ህዝብ ውስጥ ከወሰድክ መንዜ፣ ጎጃሜ፣ ጎንደሬ የነበረ ፖለቲካ ነው። በህወሓትም ውስጥ አድዋ፣ ሽሬ፣ አክሱም ናቹራል የሆነ እንትን አለ። እንደገና ደግሞ ለፖለቲካ ለመጠቀሚያ የሚጠቀሙበት ሰዎች አሉ፣ ይኖራሉ፣ ሊኖሩም ይችላሉ። መንግስት ስርዓት ደግሞ ይሄንን ይጠቀምበታል በጣም። ይሄ በግልጽ ነው የማውቀው። ይሄንን ነገሩን ትንሽ የፈላ ያስመስለዋል። ግን የኛ ውስጥ ይሄ በጣም የተከለከለ በፕሪንሲፕል በውስጥ ደንብ በህግ የተከለከለ ነው። ግን አሁን እንዳጠቃላይ በኋላ እንመጣበታለን ስለ ፖለቲካ ፓርቲ ድርጅቶቹ የኦሮሞ የሚወክሉትን። አሁን እንዲያውም እየገነነ እየሰፋ አልመጣም? በኦሮሚያ አካባቢ የአውራጃነት ቀበሌነት ይሄ መንግስት በጣም እየተጠቀመበት ነው፣ ለመጠቀምም እየሞከረ ነው። ህዝቡም ለመከፋፈል ይሄ በግልጽ መሬት ላይ ያለ የህዝብ ቅሬታና እንትን ነው። እኔን ብትጠይቀኝ ይሄ አዝማሚያ ለመንግስትም አይጠቅሙም፣ ለኢትዮጵያ ህዝብም አይጠቅሙም፣ ለኦሮሞ ህዝብም አይጠቅሙም። ምክንያቱም ሶማሊያ ያለፈችበት እንትን መስመር እና ሶማሊያን የበታተነው ፖሊሲ ነው። አንዱ ሌላውን ለመስበር አካባቢያና እንትን ምንም መርህ ላይ ያልተመሰረተ ፕሮግራም ላይ ያልተመሰረተ ሌላውን ኃይል ለመስበር ለመከፋፈል በውስጥ ድርጅቱንም ከድርጅቱ ውስጥ ደግሞ ውጪ ደግሞ ማህበረሰብ ከማህበረሰብ አድርጎ እንዲሁ ለጊዜያዊ የፖለቲካ ጥቅም ይሄ እዛ ብቻ አይቆምም። እዛ አውራጃ ሁለት አውራጃ እንትን ቢሉና ይህንን ካሰፋው እዛ ብቻ አይቆምም። ሄዶ ሰፍቶ የሀገር አደጋ ነው የሚሆነው ለማንም። እኛ አሁን ለምሳሌ አንድ ድርጅት ውስጥ እንበልና ልዩነት ካለ ያቺን ልዩነት ለመጠቀም ብለን ያንን ድርጅት ለመጉዳት ውስጡ ገብተን እንደገና ከውስጡ ደግሞ በአካባቢና በአውራጃ ለያይተን እናደክመዋለን ብለን የምንሰራው እንትን መልሶ እኛን እንደሚጎዳ በደንብ እናውቀዋለን። ብንሰራ ማለት ነው። ግን ሰዎች ይህን ያረዱትም ሰው ነን። ብዙዎቹ ይህንን ይጠቀሙበታል። በተለይ አሁን ያለው መንግስት በግልጽ ይህንን እየተጠመቀ በማስረጃ ማስረዳት ይቻላል። ትልቅ የፖለቲካ ክሳራና ለመንግስትም አደገኛ የሆነ ለአገሪቷም አደገኛ የሆነ እንትን ነው። በጊዜ ራሳቸውን በውስጣቸው እንደገና መርምረው ይህንን ካላስተካከሉ እንደገና እዛ ሄደ የአማራን ህዝብ ለመከፋፈል ጎጃሜ ነው፣ ጎንደሬ ነው፣ መንዜ ነው፣ እንደገና ኦሮሞን ለመከፋፈል ወለጋ፣ ሸዋ ምናምን ብለህ ይሄ የማዋጣ ፖለቲካ ነው። እስቲ አንድ የእውነት ስሜቱን ሳይደብቁ ይንገሩኝ። ግንባራችሁ ሁሌም የሚወቀስበት የሚኮነንበት አንድ ነጥብ አለ። 5 10 ዓመታትን ያስቆጠረ ግን አንዳችም ድል ያላስቆጠረ የሚል ይህ አባባል ያሸማቅቃችኋል ወይስ የለም ይሄ ብላችሁ የምትቆጥሩትና የምትሞግቱበት ትሩፋት አላችሁ? አገኘ ነው አስገኘን ለኦሮሞ ህዝብ የሚያስብላችሁ? በጣም ጥሩ ጥያቄ ነው ያነሳው። አንደኛ ድልን በወታደራዊ ድል ብቻ መስፈርት አድርገው የሚያዩ አሉ። ለምሳሌ ሻዕቢያ ያን ሁሉ ተዋግቶ ክፍለ ጦሮችን በትኖ
እንደገና ደግሞ ሰራዊቱን እንደ ሰራዊት ሁለተኛ ክፍለ ጦርን በትኖ ሌሎችም ክፍለ ጦሮች ተደምረውበት ኤርትራን ነጻ አወጣ። በወታደራዊ ኃይል አድርገዋል፣ ተሰውተዋል፣ ተዋግተዋል። ትክክል ነው፣ ግልጽ የሆነ እንትን ነው። ሌላ እንትን መፍትሄ ስላጡ እናደርገዋል ነው የሚሉት እነሱ። ቲፒኤልኤፍ ደግሞ ያው ከዛ መሰረቱበት አካባቢ ተነስቶ አዲስ አበባን መጨበጡ በወታደራዊ ኃይል ይሄ መሆኑ የግልጽ ነው። ኤራው ነው ያኔ የናል ቢልድ አድርገዋል፣ እንትን አድርገዋል። የኦሮሞ ነጻነት ግንባር ይሄን በዚህ ከለካው በጣም አነስተኛ ነው ድሉ። ይሄ ግን የኦሮሞ ነጻነት ግንባር በዚህ በጣም አስቸጋሪ በሆነበት ውስጥ ካላንዳች ድጋፍ ቀደም እንደነገርኩ አንድ የኦሮሞ ቋንቋ መናገሩም ራሱ ወንጀል ሆኖ የታሰረበት ሰው ብዙ ሰው እናውቃለን እኛ። ከዛ አንስቶ ሊትሬቸር አድርጎለት ትምህርት ቤት አስተምሮበት ከዛ በትንሽ ከትግል ሜዳ ተነስቶ አድጎ ኦሮሚያን በሙሉ አዳርሶ አሁን አጠቃላይ የኦሮሞ ሕዝብ የስራ ቋንቋ ሆነ። ይሄ አሁን ሊትሬቸር፣ መጽሐፍት፣ ድራማ እና ሌሎች እንትኖች የሚሰሩበት ነው የኦሮሞ ቋንቋ። የኦነግ ውጤት ነው የሚሉት ካላንዳች ጥርጥር የት ጋር ሌሎች ያበረከቱ ግለሰቦች አሉ። ለዚህ እንደ ግለሰብነት እንደ ናሽናሊስት የሆኑት የታወቁ እንትኖች አሉ ለዚህ ያበረከቱ። ግን እንደ ድርጅት ወስዶ የስራ ቋንቋ አድርጎ ሰው አስተምሮ መጽሐፍ አውጥቶበት ኦነግ ነው በትግል ሜዳ በምዕራብም በምስራቅም ሌሎች ውጪ ባሉት እንትኖችም ለዚህ ያበረከቱ። ለምሳሌ ገና ከመሬት ሲነሳ ዋነኛው እንትን እና ኃይሌ ፊዳም አሉበት ነሼ እንትንም አሉበት የታወቁ የኢስላሚክ ስኮላርስ እና ብዙ አሉ እነሱ ለዚህ ያበረከቱ። ኦነግ ግን ወስዶት ወደ ስራ ቀይሮ እንደገና በቻርተር ጊዜ ትምህርት ሚኒስቴር ውስጥ አስገብቶ የዚህ የስራ ቋንቋ እንዲሆን ያደረገ ማለት ነው። ይሄንን እንደገና ደግሞ የኦሮሞ እንደ ኦሮሞነትም ተደራጅተው ከሌሎች ህዝቦች ጋር ፖለቲካውን እንዲያስተካክል ህዝቡን አደራጅቶ ለዚህ ያደረሰው የኦሮሞ ነጻነት ግንባር ነው። ይሄ ሁሉ ሲደረግ ኦነግን ለማጥፋት ያልተረባረበ የለም። በዚህ ውስጥ አልፎ ለዚህ ደርሶ ማለት ቀላል ነገር አይደለም። ሌሎች አሉ ያስከፋውታል። ግን በግሎ እንደዛ ሲባል አንዳንዴ እንዳውም እንደ ፕሮፓጋንዳም በመንግስት ሚዲያዎች ሁሉ አንዳንዴ የምሰማበት ጊዜ እኛ በጣም እንስቅባቸዋለን። ምክንያቱም ትርፉ የምንሸማቀቅበት ነገር የለም፣ የምንኮራበት ነው እንጂ ያ የዚህ አገር ፖለቲካ የታወቀ ነው። አንዱን ድርጅት አንቋሸ እሱን አዳክመህ አንተ በርትተህ የምትወጣ ነው የሚመስለው። ይሄ ፖለቲካ እዚህ ሀገር መሬት የያዘ ነው። እኛ ደግሞ የምንለው ደረጀን በማድከም እኔ ትልቅ ልሆን አልችልም። ሰርቼ በስራዬ ካልሆነ በስተቀር ደረጀን በማድከም እንትን ተቃዋሚ እንኳ ቢሆን በውጊያ ከሆነ ከሱ በልጬ ተደራጀ እንትን በፖለቲካ ከሆነ ደግሞ በሀሳብና በአደረጃጀት ነው የምናምነው። ከተቻለ ደግሞ የሚፎካከሩ ፖለቲካ ድርጅቶች መደጋገፍና መበረታታት አብሮ ማደግና አብሮ መስራት ቢኖር እንመኘዋለን። ዋናው ግን ኦነግን ለማጥፋት ዋና አጀንዳ አድርጎ የሚንቀሳቀስ በጣም ብዙ ነው። መንግስት ደግሞ በዋነኛ ደረጃ ይህን ይዞ ሚዲያዎችም ባለስልጣኖቹም አወቃቀሩም ፓርቲውም በሙሉ ያለው ኢንጌጅመንት ቢኖር 90% በኦነግ ላይ ነው። እስቲ ጥርት ባለ መንገድ አጭርና ግልጽ በሆነ መልኩ ያስቀምጡልን። የኦነግ ትግል ምን ለማግኘት ነው? ስኬት፣ ግብና ዓላማ አድርጎ ያስቀምጠው ምንድን ነው? ቅድም ተነጋገርን አይደለም? የኦሮሞ ነጻነት ግንባር ፕሮግራሙ ምንድነው ብለህ አሁንም እሱ ላይ ናችሁ? አሁን የራስን እድል በራስ መወሰን የሚለው እዛ እንትኑ ውስጥ አለ። የህዝቦች ለነጻነት ለዲሞክራሲና ለእኩልነት ይሄ ፕሮግራማችን ነው። ለሁሉም ስለዚህ እንጠቀላለን። ግን የኦሮሞ ህዝብ ደግሞ የራስን እድል በራስ መወሰን የግድ ፕሮግራማችን ስለሆነ እዛ አሁንም አሳባችሁትም እዛ ውስጥ አብሮ ተካተየ የህዝቦች ነጻነትና ዲሞክራሲ ለእኩልነት የሚለው እዛ ውስጥ የራስን እድል በራስ መወሰን። ስለዚህ ክፍት ነው። አሁንም እሱ ህገ መንግስቱ ውስጥ አለ አይደለም? ምን ችግር አለው? ይሄ ስለሆነ መገንጠል የግድ ይሆናል ማለት አይደለም። ያ ነው አይደለም የሚፈራው። እሱን ቅድም ዘጋ ነው አጀንዳውን። መገንጠል የሚኖረው ከተገፋ ብቻ ነው እንጂ አይኖርም።
አብረን ዲሞክራሲ እቺማ ሁሉ ተደጋግማ የምትነገር ነገር ናት። አዎ የመብት ግን ትመስላለች ያቺ ኦኬ እሱን ልግለጽልህ። ያቺን ብናነሳ እሱ መብቱን የሚከለክል አይደለም። ብናነሳ መብቱን አይከለክልም። ያለው አገራዊ ስምምነትና አገራዊ እንትን ነው ያንን መፍትሄ ሊሰጥ የሚችለው። ያ አስቀመጥከው አላስቀመጥከውም እንጂ አሁን ኤስፔሌ ኒው ሱዳን ብሎ ነው አይደለ? ኒው ሱዳን በአጠቃላይ ሱዳን ነው፣ ግን ሴፐሬት ስቴትስ በአይናችን ፊት ነው ያው ክራይሲስ ነው ነገር። አዎ ያ ክራይሲስ ነው የሚያመጣው። ክራይሲሱ ከተፈታ የፖለቲካ ጥያቄው ከተፈታ አብረን ደግሞ ዲሞክራሲ አስተማማኝ ዲሞክራሲ ከተሰራ ብቻ ነው ዋስትና። መቼስ እንግዲህ በየአጋጣሚው የታሪክ ሽሚያ ይፈጠራል። በተለይ በሀገራችን እንዲህ አይነቱ ነገር የተጧጧፈ የተጋጋለ ነው። በሀገራችን የተከሰተውን የለውጥ አየር ያመጣነው እኛ ነን የሚሉ ድርጅትና ፓርቲዎች፣ ቡድንና ግለሰቦች ጨምራሉ። ይህን ዛሬም ድረስ እንሰማዋለን። ለመሆኑ በእርሶ የሚመራው ኦነግ ለዚህ ለውጥ ድርሻ ነበረው? የኦሮሞ ነጻነት ግንባር በጣም ትልቅ ድርሻ ትልቅ ከፍተኛው የላይንስ ሼር። እስቲ በተግባር የሚገለጽ አንድ ሁለት ብለው ያስቀምጡልኝ። በጣም ጥሩ። ባሉት የድርጅቱ የህቡ አደረጃጀት ህዝቡን ለማሳተፍና አመራር ለመስጠት በየጊዜው የሚሰጡ አቅጣጫዎች በሙሉ የሆነ ከፍተኛ እጅ ያለበት ነው። እኛ ይህንን አሁን እኛ አለበት የእኛ ነው ማለት አልፈለግም። ምክንያቱም ተሻሚው ብዙ ስለሆነ ዝም ብለናል። ዝም ማለቱ ይሻላል። ምክንያቱም በዛ ላይ ተጨቃጭቀ ድል ሲገኝ ብዙ ነው እንትኑ ሽንፈት ሲመጣ ነው እና ስለዚህ እዛ ውስጥ ክርክር ውስጥ መግባት አልፈለግንም። እዛ የኛ ነው እኛ እንዲያደርገናል እኛንን ከፍተኛ እንትን ያለንበት ምናምን ወጣቶችን በብዛት እንትን ብትጠይቅና ሄደ ኢንተርቪው ብታደርግ ማን አመራር ሰጣቸው፣ ማን ሎጂስቲክስ ሰጣቸው፣ ማን እንትን ሰጣቸው ይነግሩሃል። ተደራጅተን ግን እዛ ክርክር ውስጥ ነው። ምክንያቱም አሁን ያለንበት እንትን ዋነኛው ባለ ድል ባዮች ከቲፒኤልኤፍ ጋር በጣም ከፍተኛ እንትን የነበራቸው ነው። ለነሱ መተው ይሻላል። በነገራችን ላይ ከአንዳንድ የኢህአዴግ ሹመኞች ጋር ጥምረትና አጋርነት፣ የመረጃ ልውውጥና ሚስጥራዊ ግንኙነት እንደነበራቸው ይነገራል። መቼስ ኦቦ ዳውድ ፈገግ ብለው እንዴታ እንደሚሉ ነው አይክዱኝም። ምክንያቱም በአደባባይ ተነግሯል። ኦነግን ለኦነግ መረጃ እንሰጥ ነበር፣ ለኦነግ መረጃ እናቀብል ነበር እየተባለ ማንኛውም ድርጅት ትግል ውስጥ ሳለ መንግስት ባንተዎች ለማስገባት ካንተ ውስጥ ካሉት ጋር ለመስራት ብዙ ዘዴዎችን ይጠቀማል። የገንዘብ ወይም ደግሞ ማስፈራራት ወይም ደግሞ ፕሮሚስ በማድረግ ይሄን አደርግልሃለሁ ብሎ ወይም ደግሞ አሰልጥኖ ይልካል። አንተም የተቻለን ያህል እንደዛው ታደርጋለህ መንግስት ውስጥ። ይሄ በሁለቱ ተቀናቃኞች መሀል ያለ ዓለማዊ የሆነ ታክቲክ ነው። ሁሉ ቦታ አለ። ይህንን አድርገናል እኛ ብዙ። ግን ያ የተነገረውን መናገር አልፈለግንም ነበር። ተደጋግሞ ስለተነገረ አዎ ነበረ ብለን ማውጣት ተገደናል። ግን አልፈለግንም ያን ማውጣት መናገር። ምክንያቱም ብዙዎች አሉ ከዚህ የበለጠ በጣም ከፍተኛ አስተዋጽኦ የነበራቸው በመንግስት ውስጥ እንትን በመንግስት ስልጣን ላይ ነበሩ የኦህዴድ ሰዎች የኦህዴድም ያልሆኑ እንደው ግን ለግንዛቤ ያህል ይደርሳችሁ የነበረው ሚስጥራዊ ሰነድ የመረጃ ፍሰት ለድርጅታችሁ ያበረከተው አስተዋጽኦ እንዴት ይመዘናል? በእርግጥም ጠቅሟቸዋል? በጣም ጠቅሞናል። ብዙ ልጆች እንዳይታሰሩ ከእስር እንድናስመልጥ በጣም ረድቶናል። እንደገና ደግሞ ከፍተኛ የሆነ የድርጅቱን የአካሄድ ታክቲክ ወይም ደግሞ የስራ መደብ አንዳንድ እንቅፋቶች የሚመጡትን እንቅፋቶችን ለማስወገድ በጣም በተደጋጋሚ የመንግስት ያለው እንትን ደግሞ ያም ሆኖ ሰብሮ ገብቶ በጣም ጉዳት የተደረሰብንም ብዙ ነው። በጣም ሰፊ ነው። ሰፊ የሆነ ጥቅም አግኝተንበታል። አሁንም ቀጥሏል። አሁን አናደርግም። አሁን አናደርግም። ከአዲሱ የብልጽግና ወዲድ ሰዎችም ይሁን ከሌሎች ድርጅቶች እንደው ሹክ የሚሏችሁ መረጃ ቢጤ የሚያቀብሏችሁ መረጃ ይናል አንፈልግም። አሁን ምክንያቱም በሰላማዊ እንትን ነው
እየታገልን ያለ ነው። አንዳንድ ሰላማዊ ትግልም እኮ መረጃ ይፈልጋል። መረጃው የናል እርስ በርስ ስለላ ማድረግ ሳይሆን በአጠቃላይ አካሄድ እንትን እንዳይሆን ነው እንጂ እንደ ከዚህ በፊቱ ትግል ላይ ሳለ በዛ መጠንና በዛ አላማ አይደለም የምትፈልገው መረጃ። አሁን የአሁኑ መረጃ የፕሮግራምና የሀሳብ የፖሊሲ ጉዳዮች ውድድር ነው። ያችን ነው የምትፈልገው። ይሁንና ከመንግስት እንትኖች ጋር ህጋዊ የሆነ ግንኙነትም አለን። ህጋዊ የሆነ ቢሮ ሄደን ሁኔታ እናስፈጽማለን። እንደገና ደግሞ እንደ ፒፒ እና እንደ ኦኤልኤፍም ተገናኝተን እንመካከራለን። በጣም ቅርበት ያለውና እንትን ያለው ባይሆንም የግድ የስራ ጠባዩ እንድትገናኝ ያደርጋል። ችግሮች ሲኖሩ ችግሮችን አብረ እንዲፈታ እንጠይቃለን። ይሄ የሚያነካካንና የሚያገናኘን እንትን ብዙ ነው። ቅድም ጠቀስ አድርገውታል። እስቲ እንደው ወጣቶቹን ብትጠይቃቸው፣ ኢንተርቪው ብታደርጋቸው አንዳንድ ነገሮች ልትሰማ ትችላለህ፣ እውነቱን ልታገኘው ትችላለህ። እኛ ለድሉ ይህን አስተዋጽኦ አበርክተናል ብለን ክርክር ውስጥ ሽሚያ ውስጥ መግባት ስላልፈለግን ዝም ብለን አቆይተነው ነው ብለውኛል። አንድ ነገር ልጠይቆ፣ ቄሮ የማን ነው? ማለቴ ስምሪቱ፣ መልእክት፣ ትእዛዝና መመሪያ አውራጁ ማን ነው? ማንም ሰብሳቢያቸው ነው ወይስ አሁን እነሱንም ተከፋፍላችኋቸዋል? ክፍፍሉ ድሮም ነበር፣ አሁንም ይኖራል፣ ለወደፊትም ይኖራል። ምክንያቱም ብዙ የፖለቲካ ድርጅቶች የወጣት ክንፍ የሌላቸው የሉም። ስለዚህ እኛም አለን፣ ኦህዴድም አለው፣ ኦፌኮም አለው፣ ፒፒም አለው። እሱ ይቀጥላል ፉክክሩ። የትኛው ነው ብዙውን የሚሰበስበው ደጋፊ የሚለው ያው እንደ ህዝብ ማለት ነው። ያ ነው ከዚህ በፊት የተደረገው ትግል ውስጥ እንግዲህ የማንኛው እጅ ነው ከፍተኛ የሚለው የቅድሙ ውስጥ ይከተናል። ብዙ ናቸው ያንን እኛ ነው የሚሉ። ስለዚህ አሁንም እኛንን የሚለውን ማቆየቱን እንፈልጋለን። እኛ እሱ ላይ ቄሮቹ ሲመራቸው የነበረ አደረጃጀታቸው፣ ታክቲካቸው፣ በመሬት ላይ ፕሮግራማቸው እንዴት ነው ተያይዞ ሲሄድ የነበረው ይህንን ሊያስረዱ የሚችሉ አሉ። ለወደፊት አሁን ብትፈልጋቸው ምናልባት ላታገኛቸው ትችላለህ። ምክንያቱም ባለኝ አረዳድ የፖለቲካና የአጠቃላይ ወጣቶቹ እንደተከዱ ነው የሚሰማቸው። አሁን ተካልተናል ባይናቸው በስፋት ይሄ ነው። ምክንያቱም ይሄ ለውጡ አላቀፈንም። እንዲሁ እነሱን ጋር የሚደጋግፏቸውና እነሱ ያዋቀሩትን እንጂ አጠቃላይ የተሰዋውን እንትን ወደዛ ይገፋ ነው። መግፋት ብቻ ሳይሆን እንደገና እስር፣ እንደገና ደግሞ ሌላ እንግልት የቀጠለብን ነው። በሰበብ አስባቡ የሚል ሰፊ ነው፣ በጣም ሰፊ ነው። ከሌሎች ጋር ከብልጽግናው አዴፓ ጋር ያላችሁ ቅርበትና የስራ ግንኙነት መልካም ነው? ጥሩ አይደለም። ይህንን ደጋግመን ለመፍታት አሁንም እርስ በርስ እየተነጋገርን ነው። እሱ ከመጣን እስካሁን ድረስ ያኔ ኦፒዶ ናቸው። ከኦፒዶ ወደ ኦዲፒ ነው በጅማው ጉባኤ የተቀየሩት። እንደገና ደግሞ ፒፒ ነው የሆኑት። ይሄ ነው እንትናቸው። በዚህ መስመር ውስጥ የኦሮሞ ነጻነት ግንባር እንደ መንግስት ናቸው፣ ገዢ ፓርቲ ናቸው። ስምምነት አድርጎ ነው የመጣው። እነዚህ ስምምነቶች በጣም ከፍተኛ የሆኑ ባለስልጣኖች አቶ ለማ መገርሳ ያኔ ፕሬዚዳንት ናቸው። ዶክተር ወርቅነህ ገበየሁ ከነሱ ጋር ነው ቁጭ ብለን ያወራ ነው። ከነሱ ጋር ነው ስምምነት ያደርጋሉ። በነገራችን ላይ እሱ ስምምነት አከራካሪም ነበር። አንዳንድ ወገኖች ትንሽ ጠየም ባለመልኩ ያዩት ነበረ። ስምምነቱ በመጀመሪያ ግልጽ አልነበረም። በይፋም በግልጽ የተነገረ በዝርዝር የወጣ መረጃ አልነበረም። በሁለተኛ ደረጃ ኦነግ ከኦህዴድ ጋር ነው ስምምነት የፈጸመው ነው ወይስ ከኢትዮጵያ መንግስት ጋር እያሉ የሚያሾሙ ነበሩ አሉ? እሱ እኛ እንግዲህ ከኢትዮጵያ መንግስት ወኪሎች ጋር ነው ቁጭ ብለን ያወራነውም በዚህ ግልጽ ተደራርገን ነው ያኔ ተስማማ ነው። አንድ እሱ ነው። ስምምነቱ ግልጽ አልሆነም። ትክክል ነን። እኛ በብዙ ሚዲያዎች ነጥብ በነጥብ ብዙ ጊዜ ደጋግመን ተናግረናል። እነሱ አንድም ቃል ተነፈሱ። መፈራረሙ ደግሞ ያኔ ቶሎ እንትን አድርገው አቮይድ አድርጎ ነው የሄዱት። ስለዚህ ግልጽ አይደለም። ትክክል ነው። ግን 5 ሰዓት ወደ 4 ሰዓት ሙሉ ነው ቁጭ ብለን የተነጋገርን። አስመራ
አንድ በአንድ ተስማምተን የመጣ ስምምነቱም ነጥብ በነጥብ እነሱም ማስታወሻ ይዘው እኛም ማስታወሻ ይዘን ከማስታወሻ በኋላ እንፈራረማለን የሚል እንትን ነበረን። ግን የሆነ የአየር ሁኔታ ገጥሞናል፣ እንቸኩላለን ብሎ አቦይድ አድርጉ። ግን አብረን ደግሞ ስቴትመንት ወይም ደግሞ መግለጫ አውጥተናል። ያ መግለጫ እንትን ሆኗል አሉ ነጥቦቹ በተወሰነ እዛ ላይ አሉ። ከገባችሁ በኋላ የተጣሱ ስምምነቶች አሉ በጣም ብዙ። መንግስት የጣሰው ለምሳሌ እኛ የገባነው ከአሁን በኋላ የኦሮሞ ነጻነት ግንባር በሰላማዊ እንትን ይንቀሳቀሳል፣ መንግስት ምንም አይነት እንቅፋት አያደርግም የሚል ነው ያን የተስማማነው። እኛ ብቻ ሳይሆን ሌሎችም ድርጅቶች ወደ ዲሞክራሲያዊ ሂደት ስለምንሄድ ይሄን ከገባን በሁለተኛው ሳምንት በሶስተኛው ሳምንት እኛ ቢሮዎች መክፈት ነው የጀመርነው። ቢሮዎች በሙሉ ብዙ ቦታ ተዘጉብን። ይሄ ሪኮርድ ነው። ብዙዎቹ ታዛቢዎች የምርጫ ቦርድ ሪኮርድ ነው ያለን ነው። ሰዎች መዓት ነው የታሰሩብን። ሰንቀሌና ጦር ላይ ካምፕ ውስጥ ወደ 6 ወር መሀል 25,000 ሰው ነው ገብቶ የወጣው። 25,000 አንዳንዱ 3 ወር፣ አንዳንዱ 4 ወር፣ አንዳንዱ እዛ ገብቶ መውጣት ሳይሆን ሰንቀሌ ካምፕ ውስጥ የሞቱ ሴቶች አሉ። እና ይሄ እንዳይሆን እነሱን ጋር ስምምነቱን እንደገና እንትን ማለት ብዙ ተመላልሰን የተነጋገርነው ነገር ነው። ዋነኛው የተፈጠረው ችግር ምንድነው? ያ ሁሉ ሰው ምስክር የሆነ ስንመጣ ህዝቡ በጣም ነው የተቀበለን ወጥቶ በብዛት። ይሄ እነሱ እንደ ስሬት እንደ ኦኤልኤፍ አስፈሪ ለስልጣን አድርጎ ነው የወሰዱ። ስለዚህ ብዙ እንቅስቃሴያችን እስካሁን ድረስ ችግር ውስጥ ያለ እንትን ነው። እናንተስ የጣሳችሁት የለም? እነሱ የሚናገሩት ሊኖር ይችላል፣ ግን ቁጭ ብለን በማስረጃ ብንነጋገር ነው የሚሻለው። እኔም የምናገረውን ሊክዱ ይችላሉ፣ ይሄ የታወቀ ነው። ግን በማስረጃ ብንነጋገር ይሻላል እንደዚህ አይነት ነገሮች። በድርጅት ባይሆንም በግለሰብ ደረጃ እስከ አመራር አባላቱ ጋር ያላችሁ ቅርበትና ወዳጅነት? በድርጅት ደረጃ እንገናኛለን ብዙ ጊዜ። በግለሰብ ደረጃ ከአመራር አባላቱ ጋር በግለሰብ ደረጃ ግንኙነት የናለ ማቆ ነገር ኢትዮጵያ ፖለቲካ ውስጥ እንዲህ አይነት ነገሮች መልካም እንትን የላቸውም። የአንድ ተቀናቃኝ ፖለቲካ ፓርቲ አመራር አባልና ሌላኛው ፓርቲ አመራር ቁጭ ብሎ እንኳን ሻይ ለመጠጣት ይቸገራሉ፣ ይፈራሉ። ትክክል ነው። አይ ሌሎች ድርጅቶች ጋር በጣም ብዙ እንገናኛለን። ከኦፌኮ ጋር በጣም ቅርበት አለን። እኔና መረራ ብዙ ጊዜ እንገናኛለን። የመንግስት ይዘጋል፣ ዝግ ነው ለእሱ። እንደ ግለሰብ ይፈራሉ። ዳውድ ደህና ነህ ይፈራሉ። ናስቲ ቡና እንጠጣ አይሉም። ያሉትንም አላየንም እስካሁን ድረስ። እኛ ሞክረን ያላገኘነው አለ። ምክንያቱም ከተቃዋሚ ጋር አብሮ መቆም ይፈራሉ። ያው የኢሰፓና ባህል እስካሁን ድረስ የኢትዮጵያን ፖለቲካ አላቀቀውም። ያ ነው ችግር ነው፣ የሁላችን ችግር ነው። እሺ ከነ ፕሮፌሰር መረራ ጉዲና ጋር ምናምን ይገናኛሉ። ከቀድሞ የትግል አጋሩ ከነ ኦቦ ሌንጮ ለታ፣ ዲማ ነገው፣ ገላሳ ዲልቦ ከመሳሰሉት ጋር እንደ ጓዳዊ ግንኙነታቸው ምን ይመስላል? መልካም ነው? አዎ እንደ የፖለቲካ እንትን ይናል። እነሱም ሌላ ጋር ነው ያሉት እኛ ድርጅቱን ግን በድሮ ጓድነትና እንደ መታወቅ ደግሞ እኔም ዲማ ቤት ሄጄ ቡና ጠጣለሁ፣ ሻይ ጠጣለሁ። ሌሎችንም እዛ ተገናኝተናል። ሌላ ጊዜም እንደዚሁ አልፈን እንገናኛለን። ጃዋር መሐመድ እንገናኛለን ከሱም ጋር። ፖለቲካዊ አቋም እንዴት ገልጹታል? እንቅስቃሴውን ጨምሮ ጃዋር የማይካድ በዚህ በትግሉ ጊዜ አስተዋጽኦ አለው። ግን ከኦነግ ጋር ትንሽ የመቃቀር ነበር ለብዙ ጊዜ ነው የነበረው። አሁን በቅርብ ግን ህዝብ ትግል የጎተተው እስከ ማለት የሚል ጽሁፍ ትንተና እስከ ማቅረብ እኛ እንኳን እንደዛ እንልም በድርጅት ደረጃ ግን በዛ የሚረዳሉ። ግን አስተዋጽኦን ደግሞ መግዳት አይቻልም። በአስተዋጽኦ ውስጥ እንግዲህ በእኛና በመንግስት መሀልም ገብቶ ደግሞ እንዳስታራቂነት ብዙ ሞክሯል። በዛ ውስጥ የማይመቸን ነገር ብዙ አለ። ግን እንዳስታራቂነቱ ደግሞ ተቀብለን ሄደንበታል። አሁን በቅርብ ደግሞ የኦፌኮ አባል ነው። እኛ ደግሞ ከኦፌኮ ጋር ስምምነት አለን። ስምምነታችን የትብብሩ በዛ በኩል በድርጅት በኩል ነው። በግለሰብ ደረጃ ደግሞ ያኔም እንገናኛለን፣ በኋላም እንገናኛለን።
ግን እንደ ድርጅት ነው ግንኙነታችን። በነገራችን ላይ ለኦሮሞ ህዝብ ልዕልና ቆመናል የሚሉ የተለያዩ የኦሮሞ የፖለቲካ ድርጅቶች አሉ፣ እየበረከቱ ነው የመጡት እና መሰረታዊ ልዩነታችሁ ምንድን ነው? ለአንድ የኦሮሞ ህዝብ ልዕልና 4፣ 5፣ 6 ድርጅትና ፓርቲ አነሰ የምር ምንድን ነው አነሰ ያልኩ? አንደኛ ትግል ረጅም ነው የነበረው። በዚህ በረጅም ትግል ውስጥ የህዝቡን አቅም የህዝቡን የትግል አይከፋፍለውም ወይ? ጉልበት አቅም አያሳጣው? ገባኝ። የህዝቡ አቅም የኦሮሞ ህዝብ ብዛቱ ብዙ ነው፣ ተከፋፍሎታል። አዎ ገባኝ። የኤርትራ ትግል ውስጥ 15 ድርጅቶች ነበሩ፣ ከዛ በላይ በሂደት ከስመዋል። በሂደት የኛውም ወዴት እንደሚሄድ ማንም አያውቅም። እና ይሄ በትግል ጊዜ ያለ ችግር፣ እነዚህ እንትኖች ወይ በራሳቸውን ችለው ወይም ደግሞ ከድርጅቱ ተገንጥለው የሚቆሙ አሉ። የኛም እንደዛ ነው፣ የፔሎ እንደዛ ነው፣ የስፔሌ እንደዛ ነው። ይሄ የትግሉ ጠባይ ነው፣ የትግሉ ጠባይ ነው። እንደገና ደግሞ በሰላማዊ እንትን ጊዜ እንደዚሁ ይፈጠራሉ። ግን በአካሄድ ዲሞክራሲ አካሄድ ራሱ እያሸጋሸገ ወይም እያንጠበጠበ ይሄዳል። አሁን የኢትዮጵያ ፖለቲካ እንደዛ ሊሆን ነው። በሰላማዊ እንትን ከሄድ ግን መፈጠር አይቀርም። የሌሎች የኢትዮጵያ ድርጅቶችን ማዕት ናቸው፣ ማዕት ከቁጥሩ በላይ ከኢትዮጵያ ህዝብ ብዛትን ኦሮሞንም ጨምሮ ብዙ ናቸው። አንዳንዱ ስታየው ልዩነቱ የፖለቲካ ልዩነት የፕሮግራም ልዩነት በጣም ትንንሽ ነው። ግን የነበረው የፖለቲካ መንፈስ የፖለቲካ ሁኔታ ይሄን ነገር ቁጭ ብለህ ሶርት አውት አድርገህ የሚገናኙት እየተገናኙ የሚንጠባጠቡ ሌሎች ደግሞ እንዲፎካከሩ ስላልተደረገ ከኢዘማ ጋር ቁጭ ብሎ መናገር የሚችለው ኢዘማና ግንቦት ሰባት ነበር። ውጪ ነው የነበረው፣ ሌላው ደግሞ እዚህ ነው ያለው። በአካልም መገናኘት ስለማይችሉ ፕሮግራማቸው ቢቀራረብ እንኳ መናገር ስለማይችሉ እዚህ ያለው በራሱ ዘዴና ታክቲክ ይደራጃል። የኢትዮጵያ ፖለቲካ ሁኔታ የፈጠረው 50 ዓመት ውጤት ነው ሁሉ። ብዙዎቹ ተሸጋሽጎ ምናልባት እንደ ዲሞክራቲክ ፓርቲና ሪፐብሊካን ፓርቲ ለመምጣት ይመጣል። ግን ያ በአንድ ጀንበር አልተፈጠረም። በ100 ዓመታት ውስጥ ነው የመጣው። ኢንዲፔንደንት ምን ተብሎ ብዙ ሲፈጠሩ ነበር ያኔ እና ወደዛ ይሄዳል። ሰላምና ዲሞክራሲያዊና በጣም ሰከን ያለ የፖለቲካ ጉዞ ቢኖረን ማለት ነው። እና ብዙ መሆኑ ይሄናል እንትን ግን ቢሳው ኦርሳሙር በጣም ትንሽ ሀገር ነች። ወደ 100 ምናምን መኖራቸውን ነው የሰማሁት። ያ እና በኦሮሞ ህዝብ የትግል አቅም ላይ መከፋፈልን የማዳከምን ስሜት ሁኔታን አይፈጥርም ነው እሱ ይናል አቅም እንትን ማለት ላይ ምናልባት እንደዛ ባይሆን አንድ ወጥና እንደ አንድ ድርጅት መሆኑን ይመኛሉ ሰዎች። አስፈላጊ ነው በድርጅት ጊዜ በትግል ጊዜ በተለይ። ግን እንደዚህ በሰላማዊ እንትን ጊዜ ይናል የሚፈጥረው አይደለም። ምክንያቱም በዲሞክራሲያዊ ሂደቱ ይሸጋሸጋል እንትን ይላል። በዚህ እኛ ስጋት የለንም። ህዝቡም ይመርጣል የሚመቸውንና የሚያምንበትን። በኦሮሚያ አካባቢ የተካሄዱትን የባንክ ዘረፋዎች ስለሱ ምን የሚሉት ነገር አለ? ጣቶች ወደ እናንተ ተቀስረዋል። ጣቶች ወደ እኛ እንኳን ሊቀሰር አይችልም። እኛ የዘረፋ ድርጅት የለንም። የሚወቅሷቸው ለእነዚህ ሜዳ የቀሩትን ልጆች ነው የሚወቅሱት። እንደዛ ነው የሚገባኝ። አድርገዋል አላደረጉም መረጃ የለኝም። ግን ዋነኛው መረጃ ብዬ ልጠቅስልህ የሚችለው እሱም እንግዲህ መንግስት ሊክደው ይችላል። ጀነራል ከማል ገልቹ ያኔ የጸጥታ ክፍል ኃላፊ ነበር። በኋላ ተናግሮታል። እነሱ የኦዲፒ ራሱ የሰራው በመንግስት መዋቅር የሚያውቁት ራሳቸው ትእዛዝ የሰጡበት የሚል ነገር ሰምተናል። እንደዚህ ወይ እሱ ይሆናል ሌላ ሰው ይሆናል ትእዛዝ የሰጠው ማን እንደሆነ አላውቅም። ግን ምስክርነቱን ሰጥቷል። ይህን መረጃ ደግሞ አይ እኛ አላደረግንም ብሎ አልካደም። ያስተባበለም የለም። ያለኝ መረጃ ይሄ ነው። እንግዲህ በዚህ ላይ ጠቅላይ ሚኒስትር አብይ መንግስት እንዴት ይገመግሙታል? ለእናንተ ባለውለታ ተደርጎ አድርገው የሚቆጥሩ ሰዎች አሉ። አብይ ባይመጣ ኖሮ ኦነግ የሀገር ቤትን መሬት አይረግጥም ነበረ፣ እድሜ ለአብይ የሚሉ ሰዎች አሉ። እንደዛ የሚያስቡ መብታቸው ነው። ግን እኛ እንደ አብይ እንደ ግለሰብ እናከብረዋለን። ግን እንደ መንግስት ደግሞ ካወሰርክ መንግስት አብይ ብቻ አይደለም። አሁን የሽግግር መንግስት የሚባለው
ይህንን ችግር በጥሩ ሁኔታ መርቶታል የሚል እንትን የለንም ግምገማ። በደንብ ማኔጅ አላደረጉትም። ጥሩ አጋጣሚ ነበር፣ አሁንም እያደረጉት አይደለም። ይህንን ልንከራከር እንችላለን። አይደለም እየሄደ ነው የሚል ካለ እኛ የምንረዳው ኢህአዴግ ነው በውስጡ ይህንን እንትን የፈጠረው፣ ይሄንን ራሱ ውስጥ ፈጥሮ ዶክተር አብይንም ወደ ላይ ያወጣው እና ኢህአዴግ ነው መንግስት ኃላፊነት የወሰደው። ከኢህአዴግ ጋር ደግሞ ጦርነት ላይ ነበር ነው። ለእኛ ባለውለታ ሊሆን አይችልም። ባለውለታ ተገዶ ነው በትግሉና እኛም ተሳትፈንበት። ለእኛ ባለውለታ የለም፣ የትግላችን ውጤት ነው። እንዳውም ወደዛ ከተሻገርን ቅድም ያልኩን ማለት ስላልፈለግን ነው እንጂ የእኛ ትግል ነው አሁን ያለው መንግስት ፋታ ሰጥቶት ትንሽ ራሱን ሪፎርም አድርጎ ይህንን ችግር እንዲመጣና የኢትዮጵያ ወደ ስልጣን ያመጣናቸው እኛ ነን ማለት እሳቸውን ብቻ ሳይሆን አጠቃላይ ስልጣን ላይ ያሉትን እና ይሄ እኛ ብቻ ሳይሆን የኢትዮጵያ ሕዝብ እጁ ያለበት ነው። ግን እንደዛ ሊረዷል የማይፈልጉ ሊኖሩ ይችላሉ። ይሄ እንደዛ ነው። እኛ ግን እይታችን እንደዛ ነው። ሕዝቡ የፈጠረው ሁኔታና ትግል መስዋዕትነት እሱን ባለውለታ አድርገው ይህን ሽግግር የሕዝቡ ነው ብሎ ሕዝቡ ነው አሳትፎ የስልጣን መከፋፈል እንኳ ባይኖር እንደዛ ተደርቶ አክብሮት ሰጥተውት ወደ ሰላማዊ እንትን መሄድ የሁሉ ድርሻ ነው የማለቱ ቢኖር ደስ ይለናል። ያንን ግን ያየነው አይደለም። እስቲ ባጭር ቃል እርሶም ሆኑ ድርጅቱ ይሄን መንግስት የሚደግፉበትንና የሚነቅፉበትን ነጥቦች ያስቀምጡልኝ። በምን ይደግፉታል? መልካም ነገር ብለው የሚደግፉት? አዎ መልካም ነገር አንድ ህዝቡ ጥያቄ ነበረው። ከህዝቡ ጥያቄዎች አንዱ እስር ቤት በጣም የሚደረገው መማቀቅ፣ ቶርቸር ይሄ እንዲቆም ለዚህ ብዙ ሰው ነው የተሳሰበው። ለዚህ ጥያቄ ስር ተጠቅሙ ይሄንን ጥያቄ ማስተናገዳቸውና እስረኞች መፈታታቸው እንትን ይሄ ያኔ መልካም ነገር መልካም እርምጃ የወሰዱበት ነው። ሁለተኛው ደግሞ የፖለቲካ ተሳትፎ ለሁሉም ክፍት ይሁን ማለቱ እሱ የሁሉም ህዝብ ጥያቄ የሁሉ ድርጅቶች ጥያቄ የታገሉበትና የተሰዉበት ስለሆነ ይህንን ጥያቄ ሪኮግናይዝ አድርገው ሰው የፖለቲካ እንትኑ እንዲሳተፍ ድርጅቶችም ግለሰቦችም ይህን ማድረጋቸው ይሄ እንትን ይላል ማለት የምትመሰግነው ነው። ትግሉ ያንተ መስዋዕትነቱ ያንተ መሆኑ ብቻ ጥያቄውን ተቀብሎ ማስተናገዱና ሁኔታ መፍጠሩ እንትን ማለቱ ይሄ ነው። ግን ያንን መንፈስ ይዞ ከመሄድ ይልቅ የራስ አጠቃሎ ሞኖፖላይዝ አድርጎ ወደ ራስ የፖለቲካ መስመርና የፖለቲካ ስልጣን መቆጣጠር መሄዱ ደግሞ ወደዛ ወደ ድሮ እየመለሰን ነው ብለን ነው ምናምነው። ይሄንን ራሱን ማስተካከል አለበት መንግስት። ይሄ ከፍተኛ አደጋ ያለው ነው። ይሄ እናንተስ ወደ አገር ቤት ከገባችሁ በኋላ ምን አበረክታችኋል? ምን አስተዋጽኦ አድርጋችኋል? እኛ አስተዋጽኦ ምንስ እየሰራችሁ ነው? ምን እየሰራችሁ ነው ብትል ጥሩ ነው። አንደኛ ኤሌክቶራል ቦርድ ውስጥ መመዝገብ በጣም አድካሚ የሆነ ፕሮሰስ እና ስራ ነው። እሱን ጨርሰን እንትን ውስጥ ገብተናል። እንደገና ህዝቡ ጋር በመድረስ ህዝቡ ጋር በጣም በከፍተኛ እንትን ሞክረናል። የመጀመሪያዎቹ አንድ ወር እንደዚህ ተሳክቶልን ኦሮሚያ አካባቢ ሙሉ ደርሰናል። ሌሎች አካባቢዎችን መሄድ ፈልገን ነበር ከህዝብ ጋር ለመወያየት። ከአማራ አካባቢ ተጨማሪ የራሳችን የፖለቲካ እይታ አካሄድ ከሌሎች ህዝቦች ጋር ያለን ግንኙነት እናንተ ይሄን ለማድረግ ፈልገን ነው። እዛ መሄድ ይቅርና ኦሮሚያ ውስጥ መንቀሳቀስ ችግር ሆነ። ብዙ ሰው ነው ታሰረብን። ዛሬ ቅሊንጦ ውስጥ በጸረ ሽብር ተብሎ የታሰሩ ወጣቶች የኛ አመራር አካል በጣም ከፍተኛ የፖለቲካ ባለስልጣኖች የአመራር አካል ባይሆኑም ብዙ ናቸው። በጣም ብዙ ናቸው። አላግባብ ታስረዋል ነው ማለት አላግባብ ነው የታሰሩት። ይሄን ከነ ማስረጃው ማቅረብ ይቻላል። ከዛ ላይ አልፎ የድርጅት አመራሮች ቤት ተወሮ ያላቸው ንብረት ተዘርፎ እነሱም ተንገላተው ይሄ እስካሁን ድረስ የቀጠለ ነው። እንደዛም ሆኖ ግን አሁን እኛ እየገፋን ምርጫ ቦርድ የሚጠይቀውን መስፈርት በሙሉ አሟልተን አንደኛ ከፖለቲካ ድርጅቶች ጋር ውይይት ያለንን ለሚወጡ ህጎች በሙሉ ከፍተኛ ተሳትፎ ምርጫ ቦርዱ የሚያወጣቸው ህጎች በሙሉ ከፍተኛ ተሳትፎ አድርገን እዛ ውስጥ ምርጫ ቦርድና ሌሎችም ድርጅቶች ምስክር የሚሆኑበት ነው። የፖለቲካ ሁኔታ ሰላማዊ
ውድድርም ይሁን ወይም ደግሞ ትብብርም ይሁን ይሄን ለመፍጠር ብዙ ከፍተኛ እንትን ያደረግነው ያለው ሁኔታ ለኛ ብቻ ሳይሆን ለብዙዎችም በጣም ቻሌንጂንግ ነው። ግን ወደዛ እየገፋን ነው ወደ ሰላማዊ በምስራቅና ምዕራብ ኦሮሚያ ያለው ወቅታዊ ሁኔታ አያሳስቦትም? በጣም ያሳስበናል። ይህንን ለምርጫ ቦርድም ምን ያህል እንደሚያሳስበን አሳውቀናል፣ ለመንግስትም አሳውቀናል። መንግስት ይህንን ግጭት ወደ አልተፈለገ መግፋት የለበትም። የተፈለገው ዘዴ ተፈልጎ ከነዚህ ልጆች ጋር ውይይት ተደርጎ መፈታት አለበት። ካለፈው የትጥቅ ትግሎች በሙሉ ከጎረቤታችን የትጥቅ ትግሎች በሙሉ ምንማራቸው መኖር አለበት። እንዲሁ ሽፍታ ምን ብለህ ብቻ የምትፈታው አይደለም። ይሄ በኋላ ቁጭት ይሆናል ለአገሪቱም ለሕዝቡም። ስለዚህ በጥሞና በሰከነ አንድ በምን ሁኔታ ነው የምንፈታው ብሎ ውሳኔውን ማስቀመጥ፣ ፖሊሲውን ማስቀመጥ፣ ይህንን አድርጎ ልጆቹንም ቻሌንጅ ማድረግ ምንድን ነው ራሳቸውን መግለጽ ግልጽ ማድረግ አለባቸው። ይህንን ተደጋጋሚ ብለናል። ለሚጠይቁን የሶስተኛ አካል ኤምባሲዎች ምናምኖችም ይህንን በግልጽ ሀሳባችንን ሰጥተናል። የነሐሴው ምርጫ በእርግጥም በታሰበለት በታቀደለት ጊዜ ይካሄዳል ብለው እርግጠኛ ሆነው? ነሐሴ ምርጫ ነሐሴ መሆን አልነበረበትም። ነሐሴ መሆንም እንደሌለበት ብዙ ጊዜ ጥያቄዎችን ገፍተናል፣ ግን ወስኗል ምርጫ ቦርዱ። የምርጫ ቦርዱ ውሳኔ ደግሞ መቀበል ግዴታችን ነው። በሱ እየተዘጋጀን ነው። ይሆናል አይሆንም እርግጠኛ ነው ወይ የሚለው አብረን ብንመልስ ይቻላል። ከኢትዮጵያ ጥሩ ግምገማ ሰርታችኋል። ምርጫ ይካሄድ ውጤት የኦነግ ውጤት እንዲህ ይሆናል የሚል ግምገማ፣ ትንተና፣ ጥናት ሰርታችኋል ከወዲሁ? አዎ፣ ይሄ ሰላማዊ ምርጫ ሀቀኛ ዲሞክራሲያዊ ቢኖር ኦሮሚያ ውስጥ በጣም በከፍተኛ ድምፅ ትብብሩ ያሸንፋል። የኦነግ ደግሞ እዛ ውስጥ በጣም ትልቅ ይሆናል። የፌዴራል መቀመጫም ውስጥ ጥሩ ወንበር ጥሩ ቁጥር እናገኛለን። ግን ይሄ ሰላማዊና ዲሞክራሲያዊ ሀቀኛ ይኖራል አይኖርም የኛ ብቻ ሳይሆን የብዙ ፖለቲካ ፓርቲዎች ጥያቄ ነው። የተወሰኑ ነጥቦችን በግሎ ላይ ላንሳ። በግል ህይወቱ ላይ ብዙውን ጊዜ የብሔር ትግል አራማጅና መሪ አባላቱ በዕለት ተዕለት የግል ኑሮና ማህበራዊ ህይወታቸው ጓደኝነታቸው፣ ቅርበታቸው ከራሳቸው ብሔር አባላት ጋር ብቻ ነው የሚሉ ወገኖች አሉ። በእርግጥም ደግሞ እናስተውላለን እንዲህ አይነት ነገር። እርስዎ እንደዛ ነው? ጉራጌ ጓደኛ፣ አማራ ጓደኛ፣ ወላይታ ጓደኛ፣ ትግሬ ጓደኛ የሉት? ያኔ በትጥቅ ትግል እስር ቤት ሳለ እድሉም ስላለ የትኛውም ፖለቲካ እንትን ውስጥ ብትኖር ማዕት ጓደኞች ነበሩ፣ ምስክሮች አሉ። ለምሳሌ ብጠቅስልህ በደማርያም በጣም ጓደኛችን ነው። ከርቸሌ ነበር ጊዜ ሌሎችም የፖለቲካ ኢፒአርፒም ውስጥ መኢሶንም ውስጥ ሌሎችም ውስጥ ማለት ተቀራርበን አብረን የምናስተምራቸው አብረን ቡና የምንጠጣ አብረን አንድ የፖለቲካ የስፖርት ክለብ ውስጥ የነበርን ብዙ ነን። ተከባብረን ያኔ እሱ ደግሞ አሁን የገባነው ችግር አለ። እስረኞች ነን። እስረኞች መሪ ሆነ እዛ አንድ በጋርድ ነው የሚሄደው። እሱ ራሱ ያስራል። መሆን የለበትም። አልፎ አልፎ የምንጠያየቅ የድሮ ጓደኞች አለን በቴሌፎንና በአካል ደግሞ ለመገናኘት እየተመካከርን ያለን። እድሉ ግን በጣም ጠባብ ነው። ምክንያቱም ያለው የሴኩሪቲ ፕሮብሌም ያለው የግዳጅ ፕሮብሌም አስሮ ያስቀምጧል። በጣም የምትቆጨው ነገር ነው ይሄ። በጣም ስለ ቤተሰብ ማውጋት እንችላለን። ትዳር፣ የፍቅር ህይወት፣ ልጆች ነው? ህይወቴ ትግሉ ነው። ህይወቴ ትግሉ ነው። ግን መጀመሪያ በአንድ ልጅ አገባሁ። እሷ ትንሽ ተጎዳችብኝ። ከዛ በኋላ ግን ሌላ አግብቼ አንድ ልጅ አለኝ። የስንት ዓመት ልጅ አለ? አሁን 6ኛ ዓመቱ ጁላይ ነው። ወንድ ልጅ ነው? ወንድ ልጅ ነው። ማን አሉት? በኛ ማለት ካሳ ማለት ካሳ። የ6 ዓመት ልጅ። ሌላው እንግዲህ አባትነት እንዴት ነው? አባትነት በጣም ጊዜ አሉት? ጊዜ የለኝም። ያው ባለችው ጊዜ
ባለው ሚስ እንትን አደርጋለሁ። ፈጣሪ ባርኩሎ ወደ ለማድረግ ያብቃሉ። አሁን እድሜው ስንት ደርሷል? እኔ 69 ብቻ። ትክክል ቆጥረውታል? አልቆጠርኩም። ይሆን 52 ነው። እስቲ ገና ካፍላ እድሜው አንስቶ የጉርምስናው የዛ እሳት የሆነ ስንት ነገር ስንት የሚታይበት የሚዘለልበት እድሜውን ያን የለጋ እድሜውን አንስቶ አሁንም ድረስ ትግል ላይ ነው ያሉት። በእውነት እንደ ሰው አይታክትም? የሆነ ቦታ አይሰለችም? የምር እንደው ስሜቱን ጋይስ ያጋሩ። መሰልቸት እንኳ አንደኛ ግዳጅ ብለህ ገብተበታል። ካጠገብ የወደቁት በተለይ እኔ በዚህ በመርዙ ካጠገብ የወደቁ ልጆች አሉ። ብዙውን ጊዜ እነሱ እንደዛ ሆኖ እኔ እንዴት አድርጌ ነው የግል ኑሮ የምኖረው? ያስራል። እንግዲህ በትግል ሜዳ የወደቀ ከነስማቸው ዛሬም ድረስ ያስታውሳቸዋል። እስቲ እንጥራቸው፣ ይጥሯቸው። አዎ አንዱ ተዋቀያ የሚባል አለ። የአዲስ አበባ ዩኒቨርሲቲ ልጅ ነበረ። የነጆ አካባቢ የተወለደ ነው። አንደኛው ደግሞ ዮሐንስ ነው የሚባለው። አባቱ ስም አሁን ለጊዜው ማስታወሻ ላይ ነው ያለው። አለማያ ኢንጂነሪንግ አግሪካልቸራል ኢንጂነሪንግ ተማሪ ነው። ሌላ ደግሞ ስሌማን የሚባል አለ። የዛው አካባቢ የቤጊ አካባቢ ልጅ ነው። የገበሬ ልጅ ነው። መሐመድ አህመድ የሚባል አለ። እነሱ ናቸው እንግዲህ የራሱ የዘካሪያስ ወንድም ነው። ታደሰ የሚባል ታደሰ ሾሮ የሚባል ነው። እሱም አለ እና እነዚህ እና ሌሎችም በትግል ሜዳ አሁን ቅድም የነገርኩ ጦርነት ውስጥ ካጠገቤ የባታሊዮን መሪ እንደዚሁም ደግሞ የኃይል መሪዎች አጠገቤ ሆነው የተኮሱ ነው የወደቁት እና እነዚህ ታስታውሳለህ። እና አብረህ ደግሞ ዝም ብለህ በአንተ ትእዛዝ የወደቀ ማለት ነው ያለው በአንተ መመሪያ ይህን ትተህ አትሄድም። እንዲሁ ሌላ ሰው አሳልፈ የመስጠቱ ነው ዋናው እንትን እሱን ሁኔታ ማመቻቸቱ ነው። እንግዲህ እዚህ ላይ ከተሳካልን ወደዛ እየሄድን ነው ማለት ነው። ኦቦ ዳውድ በምን ቃል ላመስግነው? ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለመጡልን በእውነት እጅግ አድርጌ ከልብ ያመሰግናለሁ። ገለቶማ ረጅም እድሜና ጤና እመኝልዎታለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።